ኢየሩሳሌምን በጥሊሞስ የሚባል ገናና ንጉሥ ይገዛት ነበር። በጥሊሞስ ኢየሩሳሌምን ብቻ ሳይሆን ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶታል። በዘመነ በጥሊሞስ በኢየሩሳሌም ስምዖን የሚባል አንድ ሰው ነበር። ይህ ሰው እግዚአብሔርን የሚፈራ ቅን፣ ህዳጌ በቀል የሌለበት መልካም ሰው ነበር። ስምዖን የእስራኤልን ደህንነት ያይ ዘንድ ተስፋ ያደርግ ነበር። በስምዖን የእግዚአብሔር መንፈስ አድሮበት ነበር። ንጉሥ በጥሊሞስ እጅግ ብዙ ቋንቋ ይናገር ነበር። በዚህ ምድር ላይ ምን ቀረኝ ብሎ ሲያስብ በብዙ ጥበብ የተሞሉ በብዙ ምሳሌያት የከበሩ የአባቶቻችን የትንቢት መጻሕፍት 46ቱ መጻሕፍተ ብሉያት እንደቀሩት ይነግሩታል። በእስራኤል ላይ ገዢ ሆኖ ነበርና ጸሐፊዎቹንና መጻሕፍቱን ባስቸኳይ ላኩልኝ ብሎ አዘዘ። እስራኤላውያኑ 46ቱን መጻሕፍተ ብሉያት 72ቱን ጸሐፍት አድርገው ሰደዱለት። የተከበራችሁ የአይሁድ ሊቃናት፣ ዛሬ ሰበሰብኳችሁ ከብዙ ምክር በኋላ ይህን ታላቅ ሥራ ተረክባችሁ የብሉይ ኪዳን መጻሕፍትን ወደ ግሪክ ቋንቋ እንድተረጉሙ ነው። ይቅርታ ያድርጉልኝ ንጉሠ ነገሥት፣ እነዚህን የብሉይ መጻሕፍትን ሁሉ ማን ነው ሊተረጉማቸው የሚችለው? አድምጠኝ ስምዖን። የብሉይ ኪዳን መጻሕፍትን ለእያንዳንዳችሁ ተከፋፍላችሁ ድርሻችሁን በታላቅ ጥንቃቄ ትተረጉማላችሁ። ሥራችሁን አሁኑኑ ጀምሩ። ቶሎም ተገናኙ። አሁን ወደ ሥራችሁ መሄድ ትችላላችሁ። ከ46ቱ መጻሕፍተ ብሉያት የኢሳይያስ የትንቢት መጽሐፍ ለስምዖን ደረሰው። እየተረጎመ እነሆ ድንግል ትጸንሳለች የሚለው አንቀጽ ላይ ደረሰ። በነገሩ ግራ ተጋባ። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እንዴት ይህ ሊሆን ይችላል? ይህንን ነገር እንደዚሁ እንዴት አድርጌ ልተረጉመው እችላለሁ? እንዴትስ አድርጌ ልግለጸው? የግሪክና የመላው ዓለም ሕዝብ ሊያነቡ አይደል? እናም የብሉይ ኪዳን መጻሕፍትን ሊያቃልሉብኝ ነው። እንዴት ድንግል በድንግልና ትጸንሳለች? ስለዚህ እነሆ አንዲት ብላቴና ሴት ትጸንሳለች፣ ልጅም ትወልዳለች ብዬ ተረጉመዋለሁ። ስምዖን፣ ያነበብከውን እንዳለ ሳትቀይር ተርጉመው። ይህ ትንቢት ተፈጽሞ በዓይንህ እስክታይ ድረስ አትሞት። በአዳም ኃጢአት ፍጥረታት በሞት በሲኦል ይጣላሉ። ዲያብሎስ አዳምና ልጆቹን በገሃነም ይገዛቸዋል። ሞት በሰው ልጆች ላይ ነግሷል። የቃል ኪዳኑ ቀን ሊደርስ የአዳም የቀጠሮ ቀን ሊቃረብ ጥቂት ዘመናት ይቀራሉ። ሁሉ በአዳም በሞት በሲኦል ይሰቃያሉ። የነቢያቱ ለቅሶ፣ የአዳም ጩኸት፣ የልጅ ልጆቹ እንባ ከሲኦል ይሰማል። ትንቢትና ምሳሌው ሲቃረብ የትንቢቱ መፈጸሚያ የምሳሌው መታያ በምድር ፍጥረታት መገኘት ጀመሩ። ቴክታና በጥርቃ የሚባሉ ሁለት ሰዎች በኢየሩሳሌም ይኖሩ ነበር። እጅግ ትሁት፣ ደጋግ፣ ቸር ባልና ሚስት ነበሩ። ሀብታቸው የሞላ ንብረታቸው የተረፈ ነበር። ነገር ግን የአብራካቸው ክፋይ የማኅፀናቸው ፍሬ አልነበራቸውም። ከብዙ ልቅሶና ጸሎት በኋላ
እግዚአብሔር በራእይ ምስጢሩን ገለጸላቸው። ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃ ፀሐይን ስትወልድ አዩ። የሕልማቸውን ፍቺ ከበዳቸው። በሀገሩ ወደ ታወቀ መፈክረ ሕልም ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ በስድስተኛው የዘር ሐረጋችሁ ጨረቃን ትወልዳላችሁ። ጨረቃይቱ ከፍጡራን በላይ የምትሆን ልጅ ናት። የፀሐይ ነገር ግን አልተገለጸልኝም አላቸው። የፀሐይ ነገር ሳይገባቸው ጊዜ ይፍታው ብለው ሄዱ። እግዚአብሔር ልመናቸውን ሰምቶ ሄሜን የምትባል ሴት ልጅ ወለዱ። ሄሜን ዴርዴንን፣ ዴርዴን ቶናን፣ ቶና ሲካራን፣ ሲካራ ሄርሜላን፣ ሄርሜላ ሐናን ወለደች። ቅድስት ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ያቄም ለሚባል ደግ ሰው አጋቧት። ምክንያት ወርዶ እንደ አያቶቿ ሆናለች። እግዚአብሔር ልጅ እንዲሰጣቸው ዘወትር በለቅሶ ይለምኑታል። ያቄምና ሐና ሐና ለ30 ዓመታት በትዳር አብረን ኖርን። መካንነትሽን ካወቅሽበት ጊዜ ጀምሮ እንዳለቀሽ ነው። እባክሽ ማልቀስሽን እስኪ ተዩ። የሔዋን ዘር ሁሉ የማህፀኗን ፍሬ ለማየት ስትታደል፣ እኔ ግን ይህ የእግዚአብሔር ፈቃድ ነው። እኛም መጸለያችንንና መስዋዕት ማቅረባችንን በፍጹም አንተው። የአብራካችሁ ክፋይ የሆኑ ልጆች ስለሌሏችሁ ምንም አይነት መስዋዕት አልቀበልም። ይሄ ደግሞ የሙሴ ሕግ ነው። አንተም ቢሆን ሕጉን ታውቀው የለ እንዴ? ልጆች ስለሌሉን ሊቀ ካህናቱ መስዋዕታችንን እንደማይቀበል አውቄው ነበር። ለእግዚአብሔር ቃል የገባሁትን እፈጽም ዘንድ ወደ ገዳም እወርዳለሁ። በዚያም ስጸልይና ስጾም ለ40 ቀንና ሌሊት እቆያለሁ። እግዚአብሔር ከዚህ ሁሉ መከራ ያወጣኛል። የ5500 ዘመን ፍጻሜ ሲቃረብ የአዳምም የተስፋው መፈጸሚያ ቀናት ደረሰ። እግዚአብሔር ከሰማይ ሆኖ ተመለከተ። ዓለም ሳይፈጠር በሥላሴ ልቦና የነበረች መላእክትና ሰው ባንድ የሚዘምሩበትን መንገድ ያዘች። የጥሉን ግድግዳ ለማፍረስ ፍቅርና ሰላም ለማንገስ ምክንያት የሆነች የአዳም ኃጢአት በዘር ያልተላለፈባት ንጽሕት ዘር አባቷ ዳዊት ትንቢት እንደተናገረላት ይህቺ የዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ እንዳለ እመቤታችን ቅድስት ድንግል ማርያም ለአምላክ ድንቅ ሥራ ተዘጋጀች። ሐና እግዚአብሔር ጸሎትሽን ሰምቷል።
የማኅፀኗ ፍሬ በምድር ሁሉ የገነነ የተባረከችና ንጽሕት የሆነች ልጅ ትወልጃለሽ። ከእርሷም የሚወለደው ሰላም፣ ምሕረትና ቅድስና ገንዘቡ ናቸው። ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ እርዳን አንልም። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን አንልም። ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኖር ዘንድ ለጌታዬ ስለት ሰጥቻታለሁ። በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ። መልካሙን ዜና በስር ዘንድ እግዚአብሔር ልኮኛል። ባለቤትህ ሐና ትጸንሳለች፣ ስሟ ማርያም የምትባል ሴት ልጅ ትወልዳለች። ከእርሷም የዓለም መድኃኒት የሆነ ኢየሱስ ክርስቶስ ይወለዳል። እግዚአብሔር ድንቅ ነገርን አደረገልኝ። ለእኔም የተደረገልኝ ይበልጥ ያስደንቃል። የእግዚአብሔር መልአክ ተገለጸልኝ፣ እኔንም ተናገረኝ። እንደምትጸንሽና ስሟ ማርያም የምትባል ሴት ልጅ እንደምትወልጂ የእግዚአብሔር መልአክ አብስሮኛል። ተመስገን። እግዚአብሔር ጸሎታችንን ሰምቷል። ስሙ የተመሰገነ ይሁን። እርሱ ጌታ እግዚአብሔር ዓለምን ሁሉ የሚቀድስበትና የሚዋጅበትን ሥራ ሊሠራ በተዘጋጀበት በዚህ ሰዓት ድንግል ማርያም በሊባኖስ ተራራ ተወለደች። ግንቦት 1 ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። አትጨነቅ ኢያቄም፣ ባለቤቴ እኮ ከውስጥ አብራታለች። መልካም ዜና ልንገራችሁ። ፊቷ እንደ ፀሐይ የሚያበራ ደምግባትና ውበት ያደላት ሴት ልጅ እግዚአብሔር ሰጥቷቸዋል። ዘካርያስ ትሰማለህ የተባለውን? ተመስገን አምላኬ። የኢያቄምንና የሐናን ጸሎት የሰማ ኃያሉ እግዚአብሔር ነው። የኔንና የባለቤቴን ጸሎት አድምጥ። እባክህን ጌታዊ ተለመን። እስኪ እንዴት እንደምታምር ተመልከታት ኢያቄም። ስሟን ማን እንበለው? ማርያም ትባል። በእግዚአብሔር የተመረጠች ናት። የእግዚአብሔር ስጦታ ናት። ሁላችሁንም አመሰግናለሁ። ልጄ ማርያም ተኝታለች እንዴ? አሁን 3 ዓመት ከ10 ቀን ሆኗታል። ልጃችን እኛ ልታገለግል አይደለም የተሳልነው። ነገውኑ ወደ ቤተ መቅደስ እንወስዳታለን። በዚያም መኖር ትጀምራለች። ኢያቄምና ሐና በልዩ ስለት ያገኟትን ልጃቸውን 3 ዓመት በቤታቸው ካሳደጓት በኋላ በስለታቸው መሠረት ወደ ቤተ መቅደስ ወሰዷት። እግዚአብሔር ሆይ ጸጋህን ስላደልከኝ አመሰግንሃለሁ። አሁን እንግዲህ መስዋዕትን ማቅረብ ይቻለኛል። አቤቱ ጌታ ሆይ ጠብቃት፣ በበረከትህም ቀድሳት።
የእመቤታችን የቅድስት ድንግል ማርያም አክስት ቅድስት ኤልሳቤጥ በይሁዳ ከተማ በተራራማው አገር ትኖር ነበር። ባለቤቷ ካህኑ ዘካርያስ ይባላል። በኦሪት ሥርዓት የቤተ መቅደሱ አገልጋይ ነበር። ዘካርያስና ኤልሳቤጥ ዕድሜያቸው እየገፋ ሄዷል። የአብራካቸው ክፋይ ልጅ ግን አልነበራቸውም። ምን ሆነሻል ኤልሳቤጥ? የተከፋሽ ትመስያለሽ። ልጅ ይኖረኝ ዘንድ ተመኝቼ ነበር፣ ግን ኃጢአቴ የበዛ ነውና አልሆነም። የመውለዱን ነገር አሁንም እየተመኘሹ ነው? ዕድሜሽ አሁን 90 መሙላቱ ነው። እኔም በሆነ አርጅቻለሁ። ለእግዚአብሔር የሚሳነው ነገር የለም። እናታችን ቅድስት ድንግል ማርያም መላእክት የዕለት ምግቧን እያመጡላት ከመላእክት ጋር እየዋለች 12 ዓመት በቤተ መቅደስ አደገች። አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴት ልጆች በዋዛ አላደገችም። በንጽሕናና በቅድስና በቤተ መቅደስ 12 ዓመት ተቀመጠች። ለዚህ ነው ቅዱስ ዳዊት ልጄ ሆይ ስሚ፣ የአባትሽም ቤት እርሺ፣ ንጉሥ ውበትሽን ወዷልና ብሎ ያላት። በነፍስሽ ሰይፍ ያልፋል የተባለች እመቤት 15 ዓመት ሲሞላት በአንተና በሴቲቱ መካከል ጠላትነትን አደርጋለሁ በተባለው የትንቢት ቃል መሠረት አንተ የተባለ ዲያብሎስ መሳሪያ ያደረጋቸው አይሁድ በቅናት ሴቲቱ በተባለች እመቤታችን ላይ ተነሱባት። ቤተ መቅደሳችንን ታሳድፋለች፣ ትውጣ ብለው ንትርክ ጀመሩ። የአይሁድ ከቤተ መቅደስ ትውጣልን የሚለው ጩኸት በስቷል። በጊዜው የነበረው የቤተ መቅደሱ አገልጋይ ካህኑ ዘካርያስ የእናታችንን ጉዳይ ወደ እግዚአብሔር አመለከተ። ማርያም 12 ዓመት ሞልቷታልና ቤተ መቅደሳችንን ታሳድፋለች፣ ትውጣ እያሉ ነው አይሁድ። ታዲያ ለማን አደራ እንስጣት? የምትጠጋበት ማንም የላትም። ንጽሕናዋና ድንግልናዋ ብርቱ አድርጓታል። እግዚአብሔር ሆይ እጅህ ማርያምን ጠብቃት። ዋሊያ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ተጠማች።
ዘካርያስ ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አዛውንት በትራቸውን ሰብስበህ ከቤተ መቅደስ አስገብተህ ጸልይበት። በዚያ ምልክት እሰጥሃለሁ። አምላኬ ሆይ ፈቃዱ ይሁን፣ እኔ ባሪያህ ነኝና። የሰማይና የምድር ፈጣሪ ሆይ እንድፈጽም ያዘዝከኝን ነገር ሁሉ ይኸው አድርጌያለሁ። ኃይልህንና ፍቅርህን አሳየ። የቤተ መቅደሷን የኢያቄምን ልጅ ድንግል ማርያምን አምላኬ ሆይ ለማን አደራ እንደምሰጣት ግለጽልኝ። ካህኑ ዘካርያስ ሚስቶቻቸው የሞቱባቸውን ከነገደ ይሁዳ የሆኑትን ሽማግሌዎች በትራቸውን እንዲያመጡ ተናገረ። ሚስቶቻቸው የሞቱባቸው የነገደ ይሁዳ ሽማግሌዎች በትር ቤተ መቅደስ ገባ። በዕጣኑ መዓዛ በካህናቱ ጸሎት ወደ ቤተ መቅደስ የገባው በትር ተመልሶ ሲወጣ ከበትሮቹ መሃል የአንድ አረጋዊ በትር ለምልማ አፍርታ በላያም ላይ ዮሴፍ ሆይ ድንግል ማርያምን ጠብቃት የሚል ጽሑፍ ይዛ ተገኘች። አረጋዊ ዮሴፍ የድንግል ማርያም ጠባቂ እንዲሆን ተመረጠ። የዮሴፍ በትር ናት። አቆጥቁጣለች፣ ለምልማለች፣ አቆጥቁጣለች። የቤተ መቅደሷን ድንግል አናጺው ዮሴፍ እንዲጠብቃት መደረጉ የመጨረሻ ተስፋ አድርገን የነበረው ነገር ነው። ነገር ግን እሱ በእድሜ ከአባቷ ይበልጣል። አስታውሺ፣ እሱ ጠባቂዋ እንጂ ሚስቱ አይደለችም። እንግዲህ እንዴት እንደሚንከባከባትና ኑሯቸው ምን እንደመስል እናያለና። ደካማ አዛውንት ነኝና አዘንልኝ። በእስራኤል ልጆች ፊት መሳቂያ እንዳልሆን እፈራለሁ። የ70 ዓመቱ አዛውንት የ15 ዓመቷን ልጅ አጨ ሲባል ሰዎች ምን ያስቡ ይሆን? ይህ የእኛ ፍቃድ ቢሆን ለአንድ ወጣት በዳርናት ነበር። ነገር ግን ይህ የመንፈስ ቅዱስ ፈቃድ ነውና ለፈቃዱ ልትገዛና እሷንም ልትጠብቃት ይገባል። እኔ የእግዚአብሔር ባሪያው ነኝና የአምላኬ ፈቃድ ይፈጽም ዘንድ እነሆ እኔ ባሪያው። እግዚአብሔር ሆይ ስምህ የተባረከ ይሁን። የነገሥታት ንጉሥ ክብር ላንተ ይገባል። ዮሴፍ ድንግል ማርያምን እንዲጠብቃት ሰጥተነዋልና ሁላችንንም ባርክ። የእስራኤል ንጉሥ እግዚአብሔር ሆይ ስምህ ለዘላለም የተቀደሰ ይሁን። ካህኑ ዘካርያስ በቤተ መቅደስ እያጠነ ሳለ በመሠዊያው ቀኝ በኩል እግዚአብሔር የታዘዘ በእግዚአብሔር ፊት የሚቆም መልአክ ቅዱስ ገብርኤል ተገለጸለት። ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ያድርበታል። ከእስራኤል ልጆች ብዙዎችን ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። እኔም ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች። ይህን በምን አውቃለሁ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እንድናገርህም ይህንንም የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም። የዘመኑ ፍጻሜ በደረሰ ጊዜ መልአኩ ቅዱስ ገብርኤል
የገሊላ ክፍል ዕጣ ወደምትባል አገር ከእግዚአብሔር ዘንድ ታዞ ሄደ። ደስ ይበልሽ ጸጋ የተሞላሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ማርያም ሆይ በእግዚአብሔር ዘንድ ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነውና የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ወንድ ስለማላቂህ እንዴት ይሆናል? መንፈስ ቅዱስም ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህም ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ዘመን ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና